ሰላም ክቡራን የተወደዳችሁ የጀግና ጥበብ ቻናል ቤተሰቦች፣ እስኪ ዛሬ አንድ ነገር ላይ እንወያይ። ምንድነው ርዕሱ? የሰጠውኸውን ትቀበላለህ። ወዳጄ በዙሪያ እስኪ ተመልከት። ክፋትን የሚያደርጉ ሰዎች ምን ሲቀበሉ ተመለከትክ? ክፋት የሰጡ ሰዎች ክፋትን ሲቀበሉ ተመልክተሃል። በጎነት ደግሞ ያላቸው ወይም በጎነትን የሰጡ በጎነት ሲቀበሉ አይተሃል። እስኪ በዙሪያችን ስለሚከናወኑ አንዳንድ ነገሮች እንመልከት። እስኪ ደጃችን ላይ ስላለችው አንዲት እጽዋት እንመልከት። እጽዋት ተክለህ የምትኮተኩታት፣ የምታጠጣት፣ እንዲሁ ደግሞ ፀሐይ የምታገኝበት ስፍራ ካስቀመጥካት ለአንተ መልካም ፍሬን እንደምትሰጥ ሁሉ ሰዎችም ልክ እንደ እጽዋት ናቸው። በሰጣቸው መልካምነት ልክ ይመልሱልሃል። ምናልባት ለሰዎች ክፋትን ሰጠህ ከሆነ ክፋት እየተመለሰልህ ነው ማለት ነው። በሌላ አነጋገር አንድ ሰው ሕይወቱን ብሩህና ብርሃናማ በሆነ መንገድ ይመራ ዘንድ የሚፈልግ ከሆነ ሰዎች መልካም እንዲመልሱለት እርሱ መልካም መስጠት አለበት። ይህ በሕይወት ስትኖር የምትተዳደርበት ብቸኛው ሕግ ነው። ስትሰጥ ትቀበላለህ። በሰጠኸው ልክ ላንተም ይሰጥሃል። ቃሉ ፍርደኞች ይፈረድባቸዋል፣ አትፍረድ ይፈረድብሃል ነውና ቃሉ። አንተ በሰዎች ላይ ስትፈርድ በአንተም ላይ ይፈረድብሃል። አንተ ሰዎችን በመዘንክበት ሚዛን ትመዘንበታለህ፣ ትሰፈርበታለህ እንደማለት ነው በመጽሐፍ ቅዱስ ቃል ስናመጣው። ይህ ማለት እስኪ በዙሪያህ ላሉ ነገሮች መልካም ሁን፣ መልካምን እንድታገኝ። ክፋትን የምታደርግ ከሆነ በተቃራኒው ክፋት ይመለስልሃል ማለት ነው፣ እጥፍ ድርብ ሆኖ። ብዙ ጊዜ እኛ ሰዎች የማናስተውለው ነገር ቢሆን በጎ ነገር ወይም ፖዚቲቭ የምንለው ነገር ከኔጌቲቭ ነገር በሰባት እጥፍ ባነሰ መልኩ ነው በጎነትን የምናደርግ ሰዎች። ማለትም ኔጌቲቭ ነገር 7 እጥፍ ፖዚቲቭ ነገር ከማድረግ እጅግ የቀለለ ስለሆነ ለፖዚቲቭ ነገር እንዳረጋለን ሳይሆን ለኔጌቲቭ ነገር የመዳረጋችን ትልቁ ኃይል ይህ ነው። ሰዎች ፖዚቲቭ ነገር ከሚያስቡ ከሚያደርጉ ይልቅ ኔጌቲቭ ነገር ማድረግ ማሰብ ይቀናቸዋልና። ስለዚህ ወዳጄ በሕይወት አንድ ቁልፍ ነገር ምን ተማርክ በኖርክበት ዘመን ካልከኝ፣ በሰጠው መልካምነት ልክ ይመለስልሃል፣ በሰጠው ክፋት ልክ እንዲሁ ትቀበላለህ። እኔ ተመልክቻለሁ፣ ብዙ ሰውም አይቻለሁ። በጎ የሆንኩላቸው ሰዎች ለኔ በጎ ነገርን አድርገውልኛል። በሰጠውላቸው ልክ በሰፈርኳቸው ስፍር እነሱም ሰፍረው መልሰውልኛል። እንዲሁ ደግሞ ሳያቸው ቀልቤ ያልወደዳቸው የምንላቸው አይነት ሰዎች አሉ። እንዲሁ ከኔ ቁጥጥር ውጭ መጥላት ሳልፈልግ የጠላኋቸው እነዛ ሰዎች ደግሞ ለኔም እንደዚሁ ጥላቻን ሲመለሱ ተመልክቻለሁ። ነገር ግን ከበጎ ነገር መጥፎ ነገርን የማሰብ የማድረግ ኪላችን እጅግ ከፍ ያለ ስለሆነ ብዙዎቻችን በዙሪያችን ያልተሳካ ጨለምተኛ የሆነ አስተሳሰብ አለን። ምክንያቱም ክፋትን የማሰብ ጥሩ ነገርን ከማሰብ እጅግ የቀለለ ስለሆነ፣ እኛም ደግሞ በዛ ላይ ሰነፎች ስለሆንን ቀላሉን መርጠናል፣ ክፋትን። ነገር ግን እኛ ደግሞ ክፉ ስንሆን ሰዎች እንደሚከፉብን አላሰብንም። ይችን የምድር ሕግ ስተናታል ወይ አላስተዋልናትም ይሆናል። በሰጠኸው ልክ
ላንተም ይመለስልሃል። በጎነትህን ክፈል፣ በጎነት ይከፈልህ ዘንድ። ስለዚህ ወዳጄ በጎ ህይወትን፣ ሰላማዊ ህይወትን የምታስብ ከሆነ አንተ ለሰዎች ሰላምንና በጎነትን የምታደርግሁን። በተቃራኒው ክፋትና ጥፋትን የምትሻ ከሆነ እንዲሁ ጥፋትና ክፋትን ስታደርግ ትኖራለህ ማለት ነው። ነገር ግን ከመልካም ዛፍ ክፉ ፍሬ እንደማይበቅለው ሁሉ ከክፉ ዛፍ ደግሞ መልካም ፍሬ ይበቅላል ብለህ አትጠብቅ። አንተ ለሰዎች ክፉ ሆነህ በጎነትን በፍጹም አትጠብቅ። በጎነት ከበጎነት የሚመነጭ መልካም ነገር እንጂ በክፋት የሚሰራ በክፋት የሚመጣ መልካምነት ወይም ደግሞ በጎነት አይኖርም። ስለዚህም ወዳጅ ባለህ የህይወት አስተሳሰብና አመለካከት በቻልከው መጠን በጎውን በጎነት እንዲመለስልህ በህይወትህ አንድ ነገር አስተምረኝ፣ አንድ ነገር ከተማርከው ንገረኝ ካልከኝ በሰጠኸው ልክ ነው የሚሰጥህ። መልካም ከሆንክ መልካምነት እንደሚከፈልህ ሁሉ ክፉ ከሆንክ ደግሞ ክፋትነት ራሷን አዙራና ቀይራ መልኳን አሳምራ ወደ አንተ ትመጣለች። ነገር ግን ክፋት ናትና ታጠፋለች። በፍጹም በጭራሽና በፍጹም ክፋት ጋር መቼም ቢሆን ውል እንዳታስር፣ መቼም ቢሆን እንዳትስማማ። ክፋት ጋር የምትስማማ ከሆነ ከሰይጣን ጋር ቀጠሮ እንዳያስከስብ። አንድ ቀን ታጠፋለች። ምክንያቱም ክፉ ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ አድጋ ሞትን እንደምትወልደው ሁሉ። ስለዚህ በህይወት ሳለህ ለሰዎች መልካምን አድርግ፣ መልካም ሁን። ቻናላችን ከተመቸህ ላይክ፣ ሼር፣ ሰብስክራይብ አድርግ እላለሁ።